አብዛኞቻችሁ የጭርት ስሪልን ብላችሁ አሚና እያላችሁ በጣም እየጠየቃችሁኝ ነውና ያው ቆይቼ ስለመለስኩላችሁ ይቅርታ። ከእናንተ የሚጠበቀው ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረግ ነው። ኮሜንት አስቀምጡልኝ። የምትፈልጉትን ነገር ደግሞ ታገኛላችሁ ማለት ነው። እሰራላችኋለሁኝ። ሁሌም ይጠቅማችኋል። የምለቅ ነገር ጠቃሚ ነው። እንግዲህ አሁን ለጭርቱ ያዘጋጀሁት ብዙ አይነት ነው። ከእናንተ የሚጠበቀው አሁንም ቢሆን ቪዲዮን በደንብ አይታችሁ ጨርሳችሁ አዳምጣችሁ መጠቀም ነው። እሺ፣ ትዕግስት ደግሞ ግድ ያስፈልገናል። እኔ ቤት ትዕግስት ያስፈልጋችኋል። ቪዲዮን ጨርሳችሁ ማየት፣ ከዛም በኋላ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ ነው። ኮሜንት ማስቀመጥ ነው። 2 ነጭ ሽንኩርት ነው ያስቀመጥኩት። ትፈቀፍቁታላችሁ። እናንተ በሚመቻችሁ መንገድ ታረጋላችሁ። እርድ ትንሿ የሻይ ማንኪያ 1 ሙሉ፣ ጨው ትንሹ የሻይ ማንኪያ ሙሉ እና የሚያስፈልገን ግማሽ ሎሚ ነው። ይሄንን በደንብ ትቀላቅሉታላችሁ። በደንብ ንጹህ በሆነ እቃ ላይ አድርገን ነው የምንቀላቅለው። ከቀላቀልን በኋላ እዛ ጭርቱ ያለበት ቦታ ላይ ነው የምንቀባው ማለት ነው። እሺ፣ በደንብ ማዳመጥ ነው። ጭርቱ የቆየ ቢሆንም እነዚህ የሰራኋቸውን መርጣችሁ በሌላም እነግራችኋለሁ ማለት ነው። ትዕግስት ካላችሁ ትጠቀማላችሁ። ከዛም በኋላ በአላህ ፍቃድ የሚያድነው አላህ ነው። ለውጥ ያላችሁ ይሄንን እንግዲህ የቀላቀልኩትን እናንተ ጭርት ፊታችሁ ላይ ሊሆን ይችላል፣ ግንባራችሁ ላይ፣ አፍንጫችሁ ላይ እሱ ያለበት ቦታ ላይ በመቀባት እስከ 3 ደቂቃ እሹት እዛ ላይ። እሺ፣ ከዛም በኋላ ትተውታላችሁ ማለት ነው። እስከ 30 ደቂቃ እስከ 20 ደቂቃ እንተዋለን። እሺ፣ ከዛ እንታጠበዋለን። 3 ደቂቃ እናሸዋለን። ከዛም በኋላ እስከ 20 ደቂቃ እስከ 30 ደቂቃ እንተዋለን። ከዛ እንታጠበዋለን። በደንብ አዳምጡ ቪዲዮ። በመቀጠል ደግሞ ኮኮናት የጠርሙስ ክዳን ያለው አረብ ሀገር ያላችሁ አለ፣ ፋርማሲ አለ፣ ሱፐር ማርኬት አለ። እሱን ገዝታችሁ ደግሞ እዛ ቦታ ላይ ብትቀቡት ጠዋትና ማታ በጣም ለውጥ ታዩበታላችሁ። ኮኮናት ለጭርት በጣም መብቴ አለው። እሺ፣ ጥሩ ውጤት ታዩበታላችሁ ማለት ነው። እናንተ አሁን የምነግራችሁ የተመቻችሁን ስራችሁ ቦታ ሊሆን ይችላል፣ ቤታችሁ ውስጥ ባለው ነገር በምነግራችሁ ከ3ቱ አንዱ መርጣችሁ መጠቀም ነው። እንግዲህ ሰበቡን አድርሶ አላህ ነው የሚያድነው። ሰበቡን ማድረስ ደግሞ ግድ ይለናል ማለት ነው። እኔ አሁን እንደዚህ ማሳያችሁ ሰርቼ መብት የተገኘበት ነገር ነው። ሁሌም መብት ያለበት ነገር ነው የምለቀው እኔ። ከዛም በመቀጠል 3ኛው ምንድን ነው? ሬት እኔ ይሄኛው ለፀጉር የምጠቀምበት ነው። እሺ፣ ይሄ ሳይሆን ፍሬሹ ነው የሚያስፈልጋቸው። እንደዚህ ምስሉ ላይ እኔ የማሳያችሁ እንድትረዱ ነው። ፍሬሹ ስለሌለኝ ነው። ፍሬሹን ገዝታችሁ እዛ ጭርት ያለበት ቦታ መቀባት ነው። እሺ፣ እዛ የምትፈልጉበት ቦታ ጭርት አለብኝ የምትሉት ቦታ ቀቡት። በነገራችን ላይ ለቋቁቻም ይሆናል። በቃ እዛ ከ2 አንዱ ያላችሁ ቦታ ላይ ብትጠቀሙት ብታሹት፣ ይህንን ራሱ ጠዋትና ማታ ሬቱ ፍሬሹን ትቀቡታላችሁ። እሺ፣ በመቀባት በጣም ብዙ ለውጥ ታዩበታላችሁ። ሁሌ የምለቀው ነገር ጠቃሚ ነው። ራሳችሁ እንግዲህ ጭርት ያው ይተላለፋል፣ በልብስም ይተላለፋል። ራሳችሁን ደግሞ መጠበቅ ነው። አንዴ ደግሞ ከያዛችሁ ደግሞ ያው ቶሎ የሚጠፋ አለ። የቆየ ደግሞ ከሆነ ቶሎ አይጠፋም። ትዕግስት ያስፈልገናል። ግን በእንደዚህ በመጠቀም ግን እየቀያየራችሁ ከተጠቀማችሁ በጣም መብቴና ለውጥ ታዩበታላችሁ። እውነቴን ነው የምለው። አጠቃቀሙን በደንብ አይታችሁ ትዕግስት ኖራችሁ ቪዲዮ ጨርሳችሁ ብትጠቀሙ ለውጥ ታያላችሁ። በነገራችን ላይ እኛ ያው ቪዲዮ አናይም፣ መጠየቅ ነው ስራችን እንጂ አንጠቀምም። ከተጠቀምን ደግሞ ቪዲዮ ማየት አለብን፣ ቪዲዮ መጨረስ አለብን። አጠቃቀሙን በደንብ ማየት አለብን። በደንብ ደግሞ የተጠቀምነውን ነገር በደንብ ከተጠቀምን ለውጥ ማናይበት ነገር የለም። እሺ፣ ዋናው ፍላጎት ነው። መዳን ስትፈልጉ ያ የተለቀቀውን ቪዲዮ በደንብ አዳምጣችሁ ከተከታተላችሁ ከአላህ በታች ሰበቡን ማድረስ ነው። ትድናላችሁ ማለት ነው። ሁሌ የምለቀው ነገር ጠቃሚ ነገር ስለሆነ ነው ማለት ነው። እሺ፣ ብዙዎቻችሁ የምጠይቁኝ ነገር ስላለ እመልስላችኋለሁ። ኮሜንት ጻፉልኝ። ኮሜንት እያየው እመልሳለሁኝ። ያው እንግዲህ ጠፍቻለሁ። አሚና ክችን ነኝ እና ቲክቶከር ሆኜላችሁን የጠፋሁት በዚህ አጋጣሚ ማለት ነው። ኢንሻአላህ ብቅ እላለሁኝ። እናንተም የምትፈልጉት ነገር አይቼ አቀርብላችኋለሁ ማለት ነው። ማበረታታቱን
እንዳትረሱት። በደንብ አይታችሁ ቪዲዮ ጨርሳችሁ ተጠቀሙ። ማንም ነገር የትም ቦታ ቪዲዮ ስታዩ በደንብ ይውሺ። በደንብ አይታችሁ አዳምጣችሁ ከተጠቀማችሁ ለውጥ ማታዩት ነገር የለም። በቤታችሁ ውስጥ በብዙ ነገር ሰርተን ራሳችንን ማከም ራሳችንን መጠበቅ እንችላለን። በሌላ ቪዲዮ እንገናኛለን። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ። ሁሌ የምለቀው ነገር ደግሞ ስለሚጠቅማችሁ ነው። እዛ ጭርት ያለበት ቦታ ላይ ግን የነገርኳችሁን መጀመሪያ የሰራሁት ይሄንን ወይ የኮኮናቱ ወይ የሬቱን ግን እኔ ባልኳችሁ መሰረት ከተጠቀማችሁ በጣም ነው ለውጥ የምታዩበት። እሺ እናንተ ሁሉ ነገር ሊኖራችሁ አይችልም። በተለይ አረብ ሀገር ያለን እህቶቼ ይሄ ሶስቱንም ልነግራችሁ የቻልኩት ከሶስቱ አንዱ እንድትጠቀሙበት ነው። መርጣችሁ እናንተ ስራችሁ ያለበት ቦታ ያለውን ነገር ስራችሁ ያለውን ነገር የምታውቁት እናንተ ናችሁ። መርጣችሁ መጠቀም ወይ ኮኮናቱ ወይ ደግሞ የሬቱን ወይ መጀመሪያ የሰራሁትን ሶስቱም ካለ ደግሞ ጥሩ ነው። እንደው በጣም አሪፍ ነው። በተለይ እኔ አሁን ሬቱን ብታገኙት ፍሬሹን በጣም በአንደኛ ደረጃነት መክራችኋለሁ። ከዛም በመቀጠል ደግሞ መጀመሪያ የሰራሁትን ከዛን የኮኮናቱን ከሶስቱ አንዱ